ሰሞኑን ግን ምን ሆነ ነው? ማታ ላይ እኮ በጣም እየጮህክ ትቃዣለህ። አዎ ሰሞኑን በጣም ቅዠት እያስቸገረኝ ነው። ሊያውም በጣም የሚያስፈራና የሚያስጨንቅ ቅዠት ነው እየቃዡ ያሉት። ግራ ገብቶኛል እባክህ። እና ታዲያ እየጸለይክ አትተኛም እንዴ? ጸልዬም እኮ ምንም ለውጥ የለውም። በጣም ነው የሚያስጨንቀኝ። አሁንማ ዝም ብዬ ሳስበው እንቅልፍላ ባልተኛ ደስ ይለኛል። ታዲያ የሁሉ ነገር ሆነ ነው ዝም ብለህ ቁጭ ያልከው? ቢያንስ እንኳን ጸበል ሄዳ ትጠመቅም እንዴ? እስቲ ትንሽ ሊሆንና ሄጄ እጠመቃለሁ። ሄሌን ፍቅር ኧረ እየመጣሁ ነው። አሁን ከቤት ልወጣ ነው። እመጣለሁ። እሺ ሰውዬው ፒስ ነው አለሁልህ። የት ነሽ? ቤት ነኝ። ስሚኝማ ፒሲውን እኮ ሌላ ቦታ አስገምቼው የማይሆን ዋጋ ነው የሰጡኝ። በቃ ፍሬንድሽ የሆነ ብር አስተያየት ያድርገውና ይወሰደዋ። ሐሳቡን ካልቀየረ ጠይቀዋል። እንደዛ ካልገዛዋችሁ ብሎ አለቃቅሶ አሁን እሺ ሲባል ሊያፈገፍግ ነው። 2 ቀን ደውሎልኝ አላነሳውለትም ነበር። እስቲ ዝም ብዬ ደውዬ ቼክ ላድርገዋ። በቃ ጠብቃለሁ። እሺ ለምሸጠው ነገር የዛነውን እኮ ብንሸጠው ይሻል ነበር። እኔማ በደህና ዋጋ የሚገዛን ሰው ካለ እኮ ብዬ ነው። በቦሌ ዋጋ ይገዙኛል ብዬ ማሰባቸው ሰዎች እንዳለ የመርካቶ ዋጋ አላወጡብኝም። እና እሱ ባጣ ቆዩኝ ነው? ያው ባጣ ቆዩኝ ሳይሆን ቻፓ ስለጠረረብኝ እኮ ነው። እኔ እኮ ሳይጠረብ ጊዜ ቃል ሸጥም አባባለ መቼም አይጠርብ ነው የምትመስለው። እኔም እኮ ግራ የገባኝ እሱ ነው። እኔ ከዚህ በኋላ ገንዘብ ኖረኝም አልኖረኝም ጎንበስ ቀና እያልኩ ነው የምሸጠው። ምን ጎንበስ አስባለ? ቀና ብላ አሸጥም።
በቃ ዛሬ እቺ ላፕቶፕን ሽጥና በማጣት የጨለመ ህይወታችንን ብራ እናርገው። ያን እንጂ ምን አይነት ጉደኛ የሆነ ላፕቶፕ ነው? ስሰርቀው ራሱ እኮ እንደዚህ አልተንገላታውም። ለማሸጥ እንደ ፍዳ ይልብላ። ምናልባት ሰዎቹ እንግዲህ ከልብ አልቅሰው ይሆናል እንዴ? ማለት ቆይ ከዚህ በፊት የተሰረቁት አያለቅሱም እንዴ? ታዲያ ምን ልበል? ስማኝ ግን ሲስተር ስትልክ ምናምን እቦጭቃለሁ። በቃ 1-2 ሺህ ብር አበል። በዶላር ስንት ነው የሚሆነው? ማለት ያው ላከፋፈል ነው። ኧረ እሷ ቶሎ ትላክ እንጂ ጣጣ የለውም። አያሳስብም። በቃ ከያሽ እንግባ እኮ በዚህ ይሻላል። ታውቃለህ የዛሬ አመት ሲስተር እነዚህ ነገሮችን ካላቆምሽ ወደ ውጭ አልወስድሽም ስትለኝ ሁሉን ነገር ለማቆም ስጥር ነበር። ግን ደግሞ ከወራቶች በፊት ያላሰብኩት ነገር ሆኖብኝ መቋቋም በጣም ከብዶኝ ነበር። አይደለም ማቆም ጭራሽ ብሼ ተገኘ። ይሄው ከዛ በኋላ ሲስተር ተስፋ ቆርጣ እንኳን ውጪ ልትወስደኝ ብር ራሱ የምትልከው በመከራ ነው። እኔም እኮ ልሻለሁ ከሆነ ጊዜ በኋላ የድሮዋን ሪች አይደለሽ። ባታውቀው ስለሚሻል ነበር ማልነግር እንጂ እኔ ካንተ ምንም ምደብቀው ነገር የለም። እንደ ቤስትነታችን ግን በመሃላችን ምንም ሚስጥር የሚኖር አይመስለኝም ነበር። ማወቅማ የት ይቀራል። አንድ ቀን ስታውቀው ግን ምነው ባላወቅኩኝ ማለትም አይቀር። እስከዛ ግን ሐሳብ እንደሚሆንብኝ ወጪ ያቺ ልጅ ጽን ትመስላለች ልበል? እሷን ትመስላለች። እሷ ናት እንዴ? አረ ጽን እንኳን ትሆናለች ብዬ እንኳን አልገምትም። ትሪድን እናውራት እንዴ? በጣም እሷን ትመስላለች። ኔስ ቼክ እናድርግ እሺ ፂ ሰላም ነው ፂ? ፊሽ ነኝ እኮ አላወቅሽኝም? ፂ ምንድነው አላወቀችኝም መሰለኝ። ስማኝማ ቤት ውስጥ ትቆያለህ እንዴ? አዎ ምን ነው? ታይ ሰፈር ያለው ደላላ የሚከራይ ሰው አግኝቻለሁ ብሎኝ እየመጣ ነው። በቃ ቤቱን አሳያቸው። ቤት እኮ ተከራየ እንዴ? መቼ? ትላንት ነው። እና ታዲያ ተስማማችሁ? አዎ ሐራቃውን ሳታስገባ አትቀርም። ኧረ ፍጥነት! ይሄማ ከሚስኮልም የፈጠነ ፍጥነት ነው እባክህ። በቃ እዚህ ድረስ ተመለስ ልበለው። ቻው በቃ። እሺ ቻው።
እንዴት ነሽ? እንዴት ዋልክ? አለን። ትንሽ ጋር ደበቤ ስታንኳኩ ያልሰማሁትም ነበር። የግቢ ቁልፍ ስለጠፋ ነው። ትንሽ ቆይቼ ቤት ስወጣ አስቀርጬ አመጣልሻለሁ። ምክንያቱም እኔና ወንድሜ ብዙ ጊዜ ቤት አንሆንም። የግድ ያስፈልግሻል። እሺ ችግር የለም። እንዴ ምን ነው ግርሽ? ምን ነው ግርሽ? ምን ባክና ነው ወደዚህ ስመጣ ሌባ ቦርሳ ይነጠቀኝና ተከትዬው ስሮጥ ትንሽ ግሬ ነው ለምን? ምን በዚህ ሰዓት አሁን? አዎ በዛ ላይ ደግሞ ውስጡ በጣም አስፈላጊ የፍርድ ቤት ኬዝ ያለው ፋይል አለ እና እንዴት አድርጌ እንደማገኘው አላውቅም። በስንት መከራ ያገኘሁት ነገር መሰለ። ጭራሽ በደብሎ በጠራራ ፀሐይ መሰፍ ጀምሩ። እባክህን የሆነ ማድረግ የምችለው ነገር ካለ ሞክርልኝ። እኔ ምን እስቲ ለወንድሜ እነግረዋለሁ። እሱ እንግዲህ ሰፈር ከሆነ የሚያውቃቸው ሰዎች ካሉ እንግዲህ ያግዘን እናደርገዋለሁ። እሺ በቃ አሁን ግቢ። እንዴ ገመድ ጉተት አላረገችብኝም? አንቺ ቦርሳውን ይዛ እንዴት ትልቀቀው? እንዴ እኔማ የኔ ውስጡ አይፎን ምናምን ይኖራል ብዬ ገምቻለሁ። እንዴ ይሄን ቦርሳ ጉተት አሸነፈ በመምጣት እንደ አትሌቶች አኩርተኛል። ስለዚህ ይሄ ምክንያት በማድረግ ምርጥ ቅቅል ምሳዬን ትጋብዘኛለህ። አሁን ጋብዘኝ ለማለት ነው አትሌት ምናምን ብለሽ ቱስሪ የምታስሪ? እንዴ አሁን በቀጥታው ጋብዘኝ አትይኝም? ምን እኔ እምቢ አለልሽ? እና ዝም ብሎ ወደ ገደለው ይገባል? መኪና ራሱ አሙቀ ነው ተረክ የምታረገው። አትሌቶችም ደግሞ ሳያማሙቁ ወደ ሩጫ አይገቡ። እኔ እንደዛ ለማለት ፈልጌ እና የሁሉ ሙገሳ ሞቀ እንዲለኝ ነው። ሞቆኛል እባክሽ ነይ አሁን እንውጣ። አሎ የት ሆነ ነው? አለው እዚሁ ነኝ። ፈለከኝ? አዎ አሁን ነው ቤት። ምን ነው በሰላም ነው? ና እነግርሃለሁ። እሺ መጣሁ። ምንድነው? አማን ነው ቶሎ ወደ ቤት ና ፈልጌ ነው የሚለው። በቃ ደርሼ ልምጣና እንወጣለን። አብሽር መጣሁ። በነገሩ አሁን በጣም መብጠት ቀንሷል። አዎ በጣም አመሰግናለሁ። እንዴ የምን ምስጋና ነው? ማድረግ ስላለብኝ እኮ ነው የማደርገው። እሱማ ግን ያው ዝም ብላለ ማለት ብዬ ነው። ችግር የለውም። አሁን እንደዚህ እንደታሸ ይልቅ ጨርቅ እናድርግበት። ጨርቅ ይዤ ልምጣ። ዳር ነው መሰለኝ። በዛው ልክፈት። ወንድሜ ነው። እሱን ይረዳሻል ያልኩሽ አዲሷ ተከራያችን ናት። እንደውም ቅድም ወደዚህ ስትመጣ ቦርሳዋን ሌባ ሰርቆባት፣ ስልኳ ደግሞ የሚያስፈልግ ፋይል ይዟል። እንድታግዛት ነበር። ኧረ ችግር የለውም። እኔ ፈልጌ አመጣዋለሁ። ሰፈር ከሆነ ችግር የለውም። በቃ ለዚህ ነው ያግዝሻል ያልኩሽ። ይልቅ ለሱ እንዲያግዘው መልኩ የምታስተውሽ ከሆነ ባይሆን እንኳን የለበሰው ልብስ የምታስተውሽ ከሆነ ንገሪኝ። ጥቁር ማለቴ ጠይም ነገር መሰለኝ። አውቄዋለሁ። ልቀበለው ማን ልፈልገው? ቻው። በቃ አታስብ። የኔ ነገር ጨርቁን ረሳሁት። ይዤ ልምጣ። ምንድነው ስደው ልኮ አታነሳ? ኧረ ጉዶኛለሁ። እናትሽ ተይኝ። ምንድነው? ወይ ቅቅሏን እየበላናት ብናወራ ይሻላል። ይኸውልሽ ጉዳዩ ቅቅሉንም ስለሚያካትት በሐሳብ እየበላሽ ነግርሻለሁ። እሺ አቦ አታድርቀኛ። እኔ እርቦኛል። በቃ ተነስ እንሂድ። አዎ ልክ ነሽ። እንውጣ፣ እንነሳ እንጂ እንነሳና ስልኩን ላስመልስ። ማለት ምን ማለት አለው? ይኸውልሽ ስልኩን የወሰድኩባት ልጅ ትላንትና እኛ ቤት የተከራየችው ልጅ ነች። ወንድሜ ዛሬ እኮ ሰፈር ውስጥ ፈለግ አልከ ስልኩን አስመልስላት እኮ ነው የሚለኝ ጠርቶ። የምርህን ነው? አይገርምሽም? እንዴ ደግሞ ከወንድሜ ጋር እኮ አብራ ነበረች። ግን ልጅቷ ያራዳ ልጅ ነች። ስጠቅሳት ዝም አለች። ወይኔ መትረፍ። በቃ ነው እንውጣና ስልኩን እናስመልስ። ይኸውልሽ አታስቢ እሺ። ወንድሜ ያገኘዋለሁ ካለ ያገኘዋል። እሺ ያው እንግዲህ ገና ከመግባቴ ብዙ ነገር አስቸገርኳችሁ። ኧረ እንደዚህ አይባልም።
የኔና አንቺ ግንኙነት እኮ ያከራይና የተከራይ ብቻ መሆን የለበትም የጥሩ ጎረቤት አማቾች እንጂ ገና ብዙ ነገር እናያለን እንዴ እየተሳሰብን ካልቀጠልን እኮ በጣም ነው የሚከብደው እኔ እንኳን መጀመሪያ እንደዛ ለማለት አልነበረም የፈለኩት በጣም ቅናችሁ ለማለት ፈልጌ ነው ቅንነት እኮ ለራስ ነው ዞሮ ይከፍላል እሱስ ልክ ነህ አላጠበቅኩሽም አይደል አይ በጭራሽ አሁንም ስልክ አያነሳም ታዲያ እሺ ምንድን ነው የምናደርገው ምን አውቃለሁ ምን አለ እንደው ምን አለ ትንሽ ብረጋጋ ትንሽ ባስብና ብሸጠው አሁን እንደዚህ ስትል አስበሽ የምታውቃት መስሎ መቼ እኔ እስከ ዛሬው ነው ያልኩሽ ያውኑን እንጂ እኮ በጣም ነው የምታስቀኝ አንድ ገበሬ የሚያርስበትን በሬ አርዶ ከበላ ከጠገበ በኋላ ለዚህ ነው በሬን ያረድኩት ምናምን ይላል አንተም ደግሞ እሱን ነው እሺ የመሰልከኝ አንቺ ምንድነው እኔ እንደዚህ ተጨንቄ በሬ ምናምን ትያለሽ እንዴ እና ራስና የማይመስል ነገር እያወራ እና ባወራስ ግራ የገባው ሰው ግራ የገባ ነገር ነው የሚያወራው እኔ እኮ ግራ የገባው ነገር እንዳላወራብህ ብዬ ነው በምሳሌ ሳስረዳኝ ነበር ቆይ ግን እንዲህ ብያውን ባስረዳት ትረዳኛለች ወይ ለብራዘር ወይ ለዛፓ ምናምን ብላ ገግም ኧረ እኔ ግን እንደዚህ ሆኗል ብዬ አላስብም ቅድም ደግሞ ስጠቅሳት ላሻለች ምናምን አላልክም ስለዚህ ልጅቷ ደግሞ ያራዳልሽ ነገር ናት እንደዛ እንኳን የምታደርገኝ ይመስላል አሁንማ ምን አማራጭ አለኝ መጋፈጥ ነው እንጂ በጣም ይቅርታ ግን ምን ስልክሽን አየር ላይ ነበርና የሸጥኩት የሸጥኩለት ልጅ ስደውለት ስልኩ አልሰራ ብሎኝ ነበር አሁን ደውሎ ለቅሶ ደርሶኝ ገጠር ሄጃለሁና ትንሽ ቀን ብቻ ታገሰኝ ብሎኝ ነው ምን አሁን እያወራክ ያለው ነገር እውነትህን ነው ውሸትህን ነው እውነቱን ብቻ ንገረኝ ኧረ እኔ የምሬን ነው ከፈልክሽ ምልልሻለሁ ትንሽ ቀን ብቻ እኮ ነው ታገስ ያለኝ ትንሽ ቀን ማለት ስንት ጊዜ ማለት ነው 15 ቀን ያለኝ ምን ሁለት ሳምንት ብቻ እኮ ነው ያለኝ ወይኔ ጉዴ ይኸውልህ ከ25 ቀን በኋላ ፍርድ ቤት ቀጠሮ አለኝ ኬዙን ለማሸነፍ የሚያስፈልገኝ ምስክር አድራሻው ጠፍቶ ከትላንትና ወዲያ በስንት መከራ ነው ያገኘሁት እሱን አድራሻ የሰጠኝን ሰውዬ ደግሞ በድንገት ስላገኘሁት አሁን በጭራሽ ማግኘት አልችልም ስለዚህ ግዴታ ስልኩ መገኘት አለበት አረ ችግር የለውም እርግጠኛ ነኝ ደግሞ ስልኩ ምንም አልሆነም ፎርማትም አላደረገውም እዚሁ እኮ ነው ያስቀመጠው ቁልፉን ይዞ ስለሄደ ነው እንደመጣ ተቀብዬው ሰጥሻለሁ አንቺ ብቻ ለብራዘር እንዳትናገሪ እባክሽ እሺ አልነግረውም እሺ በጣም ነው የማመሰግነው የምር በጣም የምትገርሚ ልጅ ነሽ ቅድም ራሱ ለብራዘር ስላልነገርሽው በጣም ነው የገረመኝ ያው ስትጠቅሰኝ ስለገባኝ ነው በዛ ላይ ደግሞ ወንድምክ እንደምትሰርቅ አያውቅም ቢያውቅ ደግሞ ምን ሊፈጠር እንደሚችል የታወቀ እሱማው ግን በዛ ሰዓት የራስሽን ስሜት ትተሽ ለበደለሽ ሰው በዚህ ልክ ማሰብ በጣም ነው የሚገርመው ያው በምትኳ አንድ ነገር ታደርግልኛለህ እሺ ምንድነው ያው ሰውን በአንድ ቀን አይቶ መገመት ባይቻልም ጥሩ ወንድም ነው ያለክ በዛ ላይ ደግሞ እድሜ ገና ነው ብዙ ነገር የመስራት አቅሙም አለክ ስለዚህ ሌብነትን ታቆማለክ ማለት ነው ምን አስብበት ለማንኛውም እግሬን ይጠዝጥዘኝ ነው ልግባ በጣም ነው የገረመኝ ሰው እንዴት ዛሬ ላወቀው ሰው በዚህ ልክ ያሰበው ጭራሽ የውላ ነገር አድርጊያት ምን አይነት ሴት ነች በቃ በዚህ ሁኔታ በደንብ ተግባባል በአጭር ቀን ውስጥ ብዙ ጊዜ አብረን የኖርን ያህል ነው እኔም የቾምቤን መምጣት ቀን እየቆጠርኩ መጠባበቅ ጀመርኩ ብቻ ዛሬ 10 ቀን ሆኖታል በዚህ 5 ቀን ውስጥ ይመጣል ብዬ ተስፋ አደርጋለሁ
አባቴ ሲሞት ቤቱ ለኔና ለእንጀራ እናቴ ነበር የተናዘዘው። እንጀራ እናቴን በጣም ነበር የማምናት። እናም በጣም ስለማምናትና ስለምወዳት የትኛውንም ማርክ የምትለኝን ነገር እሺ ያደርግ ነበር። ግን ከቆይታ በኋላ ነው የዋ መስላኔ ስታጠቃኝ እንደነበር ያወቅኩት። ቆይ ምን አድርጋሽ ነው? ቤቱ ሙሉ ለሙሉ ለኔ የተናዘዘው፣ ላንቺ ምንም ነገር አልተናዘዘም ብላ በራሷ ስም አደረገችው። ያው እኔ ልክ እንደ እናቴ አምናት ስለነበረ ይሄንን አድርጊ ይሄንን ፈርሚ ስትለኝ ፈርም ነበር። በዛ ሰዓት ነበር ጉድ የሰራችኝ። እና ባመንከው ሰው መከዳት አይከብድም? በጣም ነው እንጂ የሚከብደው። እና ታዲያ ከዛም ወደ ክስ ሄድኩኝ። እንግዲህ አሁን የሚሆነው እንደምናየው ነው። ቀጠሮ ሰጥተውኛል። እኔ እኮ ነግሬያለሁ ከሁኔታዋ ስረዳ በጣም ስማርት ልጅ ነሽ ብያለሁ። አንተ ግን የምልህን ነገር ምንም አሰማው። ቆይ ከዚህ በላይ እሺ እንዴት ነው የምሰማሽ? እኔ ገገማ ነሽ ብዬ አልተከራከርኩሽ። አስበዋል ግን ገገማ ብትሆን ኖሮ? ኧረ በእናትሽ እኮ ምንም የሚታሰብ ነገር አይደለም እንዴ። እኔ ይኸውልሽ የ5 ቀን አልፎ ስመልስላት ነው የራሱ ምለው። አሁንም ስልኩ በጣም የሚያስፈልግ ፋይል አለው ምናምን ስላለች ነው የተጨናነኩት። ይሄው እንዲጠሩብኝ የመስረቅ ሞራሌ ራሱ እኮ ነው የጠፋው። አንተ ደግሞ አንድ ጠማማ ቀን ቢያጋጥም በቃ ሁሉንም ጠማማ አድርገህ ነው የምትቆጥረው። እሺ ደግሞ እኔ ስልኩን እስክመልስላት ነው ያልኩሽ። አንድ ጥያቄ ልጠይቅህ። አንድ ጉርሻና አንድ ጥያቄ እኮ ያጣላል። 2 3 4 አድርግ እንጂ። ለምንድን ነው የምትሰርቀው? ይሄንን ጥያቄ እንደ 3 ጥያቄ ነው የሚይዘው። መልስልኝ። ተስፋ ስለቆረጥኩ ነው። በማርኬቲንግ ተመርቄ ይሄው ምንም ስራ የለም። አንድ ያለን ገቢ ደግሞ ይሄ ቤት ነው። በዚህ ቤት ብር ብቻ ደግሞ በዚህ ኑሮ ውድነት መኖር ምንም ነው የማይታሰበው። እኔ በቃ አሁን ላይ የምፈልገው ከዛም ከዚህም ብዬ ብር ፈላልጌ ከዚህ ሀገር ብን ብሎ መውጣት ብቻ ነው። ግን እኮ የሰውን ባና የሰው አቅም መጨረሻው መጥፎ ነው። እሱማ ልክ ነሽ። ግን እኔ የማየው ያሁኑን ብቻ ነው። ደግሞ ሰው ተስፋ ሲቆርጥ ምንም ሳይመስለው ነው የሚያደርገው። ቆይሽ ለምንድን ነው የምታጨሰው? እንዴ እንደማጨስ ታውቂያለሽ እንዴ? አዎ የሆነ ጊዜ ማስቲካ ሳታኝክ መተክ ነው መሰለኝ ሸተተኝ። እኔ መቼ ነው ሳላኝክ የመጣሁት? የዛሬ 3 ቀን አካባቢ መሰለኝ። ረስቸው ነው የሚሆነው ማለት ነው። ግን ያው አሁን ያለውን ነገር ለመርሳት ነው ማደርገው። ግን ደግሞ እንደዚህ የሚሰማኝ እዚህ ስላለው ነው። ከዚህ ሀገር አንዴ ልውጣ እንጂ እርግፍ አድርጌ ነው የምተው። ቆይ ሱስ ማቆም እንደዚህ ቀላል ይመስልሃል? አቆማለሁ ስላልክ ብቻ እንደዚህ በቀላሉ ማቆም የምትችል የሚመስል? ይሄ ሱሱን ላለማቆም ውስጥ ከሚነግር ምክንያት ነው። ሲጀምር ከሀገር መች ወጣ መች አታውቅም። ይኸውልሽ በቆየ ቁጥር ደግሞ ሰውነትክ ይበልጥ እየተላመደው ነው የሚመጣው። ይኸውልሽ የምታደርገው ነገር ምን ያክል ስህተት እንደሆነ የሚገባው በኋላ ቆይቶ ነው። ዛሬ ደግሞ ግቢውን የሌላ አሳምረሽዋል። ቀደም ሲሄድ እኮ በጣም ተገርሜብሽ ነው የሄድኩት። መቼስ ከአንቺ ውጪ እንደዚህ የሚያደርገው ማንም ሰው የለም። አዎ ያው ቆሽሾ ሳይው እኮ ትንሽ ላጽዳው ብዬ ነው። በጣም ነው ደስ ያለኝ። የእውነት በጣም ነው የምናመሰግነው። ኧረ ችግር የለውም። ጽዳት እኮ የጋራ ነው። ስለዚህ የኔን ግቢ ማጽዳት የኔም ኃላፊነት ነው። በጣም ይገርማል። ያውም በዚህ ዘመን ኃላፊነቱን በአግባቡ በማይወጣ ማህበረሰብ ውስጥ ቁጭ ብለን እንዳንቺ ኃላፊነቴ ነው ብሎ የሚወጣ ሰው ማግኘት ትልቅነት ነው፣ መታደል ነው። ታዲያ ወዴት ነው? ቆሻሻ ደፍቼ ልመጣ። አግዝሻለሁ። ኧረ ችግር የለውም። እውነት ችግር የለውም። ደስ ዛሬ ግን ምን ሆነሃል? የተፈጠረ ችግር አለ? የለም። ያው
ማስታወስ ማልፈልገውን ነገር ስላስታወስሽ ነው። አይ አንቺ ሳትሆኚ ነገሮች ናቸው ያስታወሱኝ። የዛሬ 7 ዓመት በጣም መወዳት ፍቅረኛ ነበረችኝ። ክፉንም ደግንም አብረን ያሳለፍን ከሰው ውጪ ሴት ያለ እንኳን የማይመስለኝ በጣም መወዳት ፍቅረኛ። ግን አንድ በተረገመሽ ቀን እኔን ለማግኘት ስትመጣ ነው በመኪና አደጋ ህይወቱ ያለፈው። መቼም ቢሆን የማይወጣ ጸጸት ነው ያለኝ። መቼም እድሜ ልኬን ነው ማሰባት። እውነት ለመናገር መቼም ቢሆን ከሷ በኋላ አንድም ሴት በህይወት ይመጣል ብዬ አስቤ አላውቅም ነበር። መቼም ቢሆን መረሳት አይመስለኝም። ይሄ ሁሉ ዓመት ይሄ ሁሉ ጊዜ እሷን ለመርሳት አሰብኩ፣ ግን ምንም ልረሳት አልቻልኩም። ምንም። በእውነት በጣም ነው የማዝነው። በጣም ይቅርታ። አሁንስ የእውነት እሷን የምትተካ ሴት ያገኘኋል ልቤ ይሰማኛል። ለዛ ነው ትዝታ ውስጥ ከተትሽኝ ያልኩሽ። አይዞህ፣ ፈጣሪ ውስጥህን አይቶ ልክ እሷን የመሰለች ሴት ይሰጥሃል። እኔም ነገሩን እንድታቂ ብዬ ነው የነገርኩሽ። የስሜት ከ7 ዓመት በኋላ ዳግም ሲሰማኝ ገርሞኝ ነው። ምን ያህል እንደተጎዳው ማውቀው እኔ ብቻ ነኝ። ግን ለወንድሜ ሲል ምንም እንዳልተሰማኝ እየሆንኩ ነው ያለሁት። እሱ ራሱ ስለዚህ ወሬ ሲነሳበት የኔን ጉዳት ስለሚያውቀው በጣም ነው የሚናደደው፣ በጣም ነው የሚከፋው። ወንድሜ ፈጣሪ ያለው ይሆናል፣ ከዚህ በኋላ ማሰብና መከፋት አያስፈልግም ይለኛል። አይዞህ፣ ፈጣሪ ውስጥህን አይቶ ልክ እሷን የመሰለች ሴት ይሰጥሃል። እስኪ ስለ ወንድምክ ንገረኝ። ምን ልንገርሽ? ያው እንደምታዩ እኮ ነው። እኔማ ንገረኝ አልኩ፣ ያላየሁትን ነው። ቆይ ግን እንዴት ጠየቅሽኝ? ለወንድምክ በጣም ትልቅ ቦታ ነው ያለ። ኢቭን እኔ ማቃቸውን እሱ ማያቃቸው በጣም ብዙ ነገሮች አሉ። ያው ታላቅነቱ እንዳለ ሆኖ ማለት ነው። አው እሱማ ያው አንድ ያለ ብቸኛው ወንድም እሱ አይደል? እሱም ያለው እኮ ነው። ስለዚህ ነገር አውቆ እንዲያዝንብኝ አልፈልግም። መተሳሰባችሁ ደስ ይላል። ግድ ነው። በጣም ይቅርታ ጥዬሽ ጠፋሁ። ኧረ ችግር የለውም። ላንቺ ኮካ ገዝቼልሽ ያስቀምጥበት ጠፍቶኝ ነው። የምን ዕቃ? ታዲያ በሌላ እንዳታስቢው፣ ሳይው ደስ ስላለኝ ነው ያመጣሁልሽ። ምንድነው እሱ? እጅሽን ዘርጊው። አሰራልኝ ስልክ አዲስ ገዝተክ መጣክ እንዴ? አይ እሱንም አሰርችልሻለሁ እኮ። እንደውም ይሄን ላሰራ በሄድኩበት ነው እሱን ሳይው ስለወደድኩት ይዤልሽ የመጣሁት። አሰርችልሻለሁ። እንዲህ ስጦታ ስገዛ ከ7 ዓመት በኋላ ለመጀመሪያ ጊዜ ነው። ብቻ ደስ ስላለኝ ነው። ወደድሽው ታዲያ? አዎ በጣም አመሰግናለሁ። እኔም ደስ እንዲልሽ ነው የምፈልገው። ዋናው አንቺ ደስታ ነው። በጣም ይቅርታ ማለቴ እንዳሰብሽው እየተቀራረበን ስለመሰለኝ ነው። ያው ስትስቂና ስታወሪኝ ስትግባብኝ የድሮ ፍቅረኛዬን ስላስታውሽኝ ነው። በጣም ይቅርታ፣ እንደ መዳፈር እንዳታይብኝ እሺ። ነገር ብቻ ምን ተፈጥሮ ነው? ምንድነው? ቆይ ተውኝ፣ ሰላም ይስጡኝ። ቆይ አንተ ምን ሆነ? ለምን ደግሞ አትናገረው? እኔ ራሱ እኮ ግራ ገብቶኝ ማመን እኮ አቅቶኝ እኮ ነው።
ምንድነው የተፈጠረው? ዛሬ እብዶና ማለቴ አብዳ አገኘኋት። ሲሆን እንዴ እዚህ እኛ ግቢ ተከራይታ ነበረችው? አዎ ግራ ገብቶኝ እኮ ነው። እንዴት እንደዚህ ሊሆን ይችላል? በጣም ነው የሚያሳዝነው። ምን ነካት እባክህ? እኔም እኮ እሱ እኮ ነው ግራ ያጋባኝ። ግን ቢያንስ የሆነ ነገር ማድረግ አለብን። ማድረግ አለብኝ በል እንጂ ወንድሜ። እኔ ብዙ ነገር ያለብኝ ሰው እኮ ነኝ። ደግሞ ጭራሽ ካበደ ጋር እየተከተልኩ ኑሮ አላት እንዴ? ምን ማለት ነው? እኮ ለአንተም ለእኔም ጥሩ ሰው ነበረች አይደል እንዴ? አሁን ገና ለገና እንደዚህ ሆነች ብለህ እንደዚህ ማለት ኧረ ደስ አይልም። ነበረች ነው። አሁን ግን እኛ ብዙ ኃላፊነት ያለብን ሰዎች እኮ ነን። በቃ ኦልሬዲ አብዳለች እኮ። ካበደ ሰው ጋር ምን ፈጠር ነው የምትለኝ? ቢያንስ እንኳን ደህና ልትሆን የምችልበትን ነገር እንፈልግ እንጂ። ይኸውልህ ከኔ በላይ የሚያስፈልጓት የእብድ ተቋማት ናቸው የኔ ጌታ። እንዴ ስማ፣ ከዚህ በኋላ ስለ እሷ ስም እያነሳ እንደዚህ እንድታወራኝ አልፈልግም። ድጋሜ ስሟ እንዳጠራ ድጋሜ ነች። እኔ ግን የሱ አሁንም እንደዚህ መሆን ምንም ግራን የገባኝ። ጭራሽ እኮ ስሟን ከዚህ በኋላ እንዳታነሳ ብሎ እኮ ነው ሲጮህ የነበረው። ቆይ ግን እሷ ስትለቅ ልለቅ ነው እንኳን አላለችም? አንቺ ደግሞ እኔ እንዴት እንደለቀቀች ለምን እንደለቀቀች ምንም ማውቀው ታሪክ የለም እኮ። እንደለቀቀች ራሱ እኮ የሰማሁት በንጋታው ነው። ከዛ በኋላ ደግሞ ስልኳም አይሰራም። እሺ ስትሄድ እስላማን ምንም ነገር አላለችው? እሱማ እንዳለኝ ከሆነ እኔ የሚያገኘዋት ዕቃ ስጭን ነው። ለምንድን ነው የምትለቂው ስላት ደግሞ ለስራ የሚቀርበኝ ቦታ ስላገኘው ምናምን ነው ያለኝ። እና ምን ተፈጥሮ ነው? የሆነ ነገርማ አለ። እሱማ ግልጽ ነው። ግን ማበዷ እስካሁን ምንም ነው ያልተዋጠልኝ። ሄደን ፈልገን ላገኛት ትፈልጋለሁ። እሺ ግን ቆየት ብለን ነው የምንፈልጋት? በቃ እዛው ያገኘናት ቦታ እንሂድ። እዛ ደግሞ ከሌለች እዛው አካባቢ ወጥተን እንፈልጋታለን። እሺ በቃ እንጂ እንዴት ደስ እንዳለኝ ልነግርሽ አልችልም። እንዴ ደስታውን ይጋራ አድርገው እንጂ እኔ ደስ አላለኝም እንዴ? እንደሱ ማለት አይደለም፣ ያው ከአቅሜ በላይ ስለሆነብኝ ነው። እዚህ ቦታ ላይ ብዙ ጊዜ ከሷ ጋር አብረን እናሳልፍ ነበር። እና ትዝታን እያደስክ ነው ወይስ ትዝታን እያሳየኸኝ ነው? አይ በተደጋጋሚ እዚህ ቦታ ላይ ብቻዬን ነበር ማሳልፈው። አንድ ቀንም ከሰው ጋር መጥቻ አሳልፍበታለሁ ብዬ አስቤ አላውቅም ነበር። ለካ ፈጣሪ አንቺን አዘጋጅቶልኝ ነው። አይ ካደለ ትዕግስት ማድረግ በጣም ነው የምወድሽ። በጣም መቼም ቢሆን ላጣሽ አልፈልግም። እውነት ለመናገር ከዚህ በኋላ አንቺን ለጥቂት ሰከንዶች እንኳን ባጣሽ ራሴን ማጣ ነው የሚመስለኝ። እኔም እንደዛው አንተን ማጣት አልፈልግም። ፈጣሪ ሰው ባጣውበት ጊዜ አንተን ስለሰጠኝ በጣም እድለኛ ነኝ።
ሲስተር በእናትህ በጣም አምሯለች ማለት በቃ የምትጠቃቀሚውን ነገር ካላቆምሽ አልወስድሽም ምናምን የምትለው እንደዚህ ካለሽ በጣም አምራለች ማለት ነው አዎ እኔ ደግሞ እዚህ መቆየት አልፈልግም በቃ እኔ መሄድ ነው የምፈልገው ግን ደግሞ ከዚህ ሀገር ስንወጣ አዲስ ህይወት እንደምንጀምር ቃል ገብተናል አዎ ግን እንደዛ ምናደርግ ይመስላል እንደምናወራው ግን ቀላል አይመስለኝም ማለት ምን ማለት አለው አሁን ዛሬ እኔ አላጨስም ምናምን ብዬ ነበር ግን በቃ ቢያንስ በቀን አንዴ እንኳን ካላጨስኩኝ እኔ አልችልም በቃ እሱማ ልክ ነሽ ግን የምንፈልገውን ነገር ለማድረግ ግዴታ ማንፈልጋቸውን ነገሮች ማድረግ አለብን ሁሉም ነገር ማቆም ነው ያለብን ቆይ እስከመቼ ነው በዚህ ሁኔታ መቀጠል የምትፈልጊው ከሆነ ቀጥይ ካልሆነ ግን አሁን ነው መጀመር ያለብን እኔ እንኳን እንደዚህ ሆኜ መቀጠል አልፈልግም እንደዛ ከሆነ መጀመር ያለብን አሁን ነው ባንዴ እንደማይሆን እኮ የታወቀ ነው ስለዚህ ማቆም ካለባውን እንጂ ጊዜው ከሄደ በኋላ በጣም እየከበደ ይመጣል ትለኝ ነበር እሷ ልክ ነች ስለዚህ ካሁን ጀምሮ ነው መታገል ያለብን ነምልሽ ፍቅር ወይ ስለኔና ስላንቺ ግንኙነት ፊሽ ባያቅ ለጊዜው ደስ ይለኛል ለምን አይ እንዲሁ ማለቴ ያው የበፊት ታሪክ ይነግርሽ የለ በዛ ታሪክ ደግሞ ከኔ በለጠ እሱን በጣም እየተጎዳ ያለው ይሄ ደግሞ የኔና አንቺ ግንኙነት ደግሞ በጣም ነው የሚያስደስተው ይሄን ደስታውን ደግሞ ቀለል አድርጌ መንገር አልፈልግም ስለዚህ ወርሽ ፕሮግራም ቢት ያዘጋጅተን ብንነግረው ደስ ይለኛል በጣም ደስ የሚል ሐሳብ ነው እንጂ እኔማ መጀመሪያ ስትነግረኝ ግራ አጋብተኸኝ ነበር ይሄን የመሰለ ነገር እንዴት ቀለል አድርጌ እነግረዋለሁ አስቢ እስቲ ምን ያህል ደስተኛ እንደሚሆን በጣም ደስ ይለዋል መቼስ እሱ ያንተ ነገር አይሆንለትም ሰሞኑንማ የተፈጠረ የሆነ አዲስ ነገር አለ እንዴ በጣም ነው እኮ ደስተኛ ነሽ እንዴ ሰው ደስተኛ እንዲሆን ግዴታ የሆነ ነገር መፈጠር አለበት እንዴ አይ ያው እዛ ሰው ላይ አዲስ ነገር ካለ አዲስ ነገር ተፈጥሯል ብዬ ነው ቢፈጠሩም እንኳን ደስታው ሙሉ ማያደርጉ ነገሮች አሉ ከዛ መሃል ደግሞ አንዱም ያንተ ምክንያት ነው ማለት ያው እንደ ጓደኛ ሆኜ ሳየው ያንተ መለወጥ ለኔ በጣም ትልቅ ነገር ነው ምክንያቱም ለጊዜው ደስታ ነው የሚሰጥ ነገር ግን ቆይቶ ወደ ጨለማ የሚከተን ነገር ማድረግ ማቆምህና ህይወትክ መስተካከሉ ከዚህ በላይ የሚያስደስት ነገር አለ እሱንም አቋራና አይደለ ለማቆም ኮስኛለሁ ግን ያው ባንዴ ከብደለ ቀስ በቀስ ምንም ጥረት ስላላየሁብክ ነው አውቃለሁ እመኚኝ ደግሞ እንደዚህ አንቺ ማስጨንቆሽ የምትነግሪኝ ለኔ ስለምታስብልኝ ነው እመኚኝ እርግፍ አድርጌ ነው የምተው እንግዲህ እሷ ቀን ትናፍቀኛለች እኔም ደግሞ ለቾምቤም ደውዬለታለሁ ነገ ወይ ከነገ ወዲያ ይመጣል ችግር የለውም ያው የቀጠሮ ጊዜም ስላልደረሰ እስከዛ አብረን የምናየው ይሆናል ሻውን ታዲያ ምንድን ይሻላል ምን እናደርጋለን በቃ ወተን እዚህ አካባቢ እንፈልጋት በቃ ባንዴማ እኮ አይሆንም እኔ መች ባንዴ ይሆናል አልኩኝ ግን በቃ መፈለጋችን እስካላቆም እናገኛታለን እንዴ ፍቅር 7 ሰዓት ሆነ እኮ ገብታ አተኛ ሊድስ ብል በምን አቅሜ ዛሬማ ገና ከዚሁ ሳልሄድ ነው እየናፈቅሽኛለሽ እኔም እኮ ትናፍቀኛለህ ወይ ደግሞ እዚህ ታድራለህ ሂድ ብትኝ ራሱ ዛሬ ይዤሽ ነው የምሄደው እንጂ ዛሬማ ሳላቅፍሽ ማደር አልፈልግም አሁንማ በቃ
አንተም አቅፈኸኝ እኔም እቅፍህ ውስጥ ሆኜ እንተኛለን። ለነገሩ ለትንሽ ጊዜ ነው ማለት እስክንጋባ። ሱማው ከዛ በኋላ የኔ ፍቅር እንዳንቺ መሳሰሉ ቆንጆ ልጆች ትወልጅልኛለሽ። አዎ የኔ ፍቅር። የኔ ፍቅር እንደዚህ ተኝተን ብንውልን በጣም ነው ደስ የሚለኝ። እኔ ራሱ እኮ በጣም ደስ የሚለኝ ግን አንድ ወሳኝ ጉዳይ አለች። ጉዳይ ከኔ ይበልጥብሃል? ነው አይበልጥብኝም፣ ግድ ኢምፖርታንት ስለሆነብኝ። ስቀልድክ ነው እባክህ። ምን እንደምትል ልስማ ብዬ ነው። እንዴ ምንስ ብትይ እኔ ባንቺ መቼም አልቀይም አይደል? ይኸውልህ እያሳለፍነው ጊዜ ምንም ያክል አጭር ቢሆንም በጣም ትልቅ እምነት ስለጣልኩብክ ነው ሁሉም ነገር አሳልፌ የሰጠሁክ። እና ደግሞ ከዚህ በላይ ባደርግልህም ይገባሃል። አውቃለሁ። አሁን ግን የማይደርስ ነገር የለም የሚለውን ነገር አመንኩ። እስከ ዛሬ ማታምን ከሆነ አሁን ታዲያ ለምን ጠበቅ? ኧረ እባክሽ ምንድነው እንደዚህ የምትይኝ? ቢያንስ እንኳን እስቲ ካፌ አውጥቼ ልጨርስ። እና ታዲያ እኔ እኮ ሙድ አልያዝኩብህም። እኔ ላርም ነው። የመልስ ምት እኮ ከምትናገሪኝ ሙድ ምትይዥብኝ እኮ ነው የሚሻለው። እና ልክ ነህ ብዬ ልለፍ? አዎ አንዳንዴም ለሞራሌም ችግር አለው። ዛሬ ለሞራል ብዬ እሺ ብለህ ነገ ደግሞ ትደግመዋለህ። እኔ እኮ መልስ ማታጩ ነገር እኮ ነው ግራ የሚገባኝ። የመልስ ምት እኮ ራሱ ስሙን ራሱ እኮ ስታየው መታለው። የምሬን እኮ ነው። ከምት እኮ አይተናነስም እንዴ። ልጁ መጥቶ ነው? አዎ ዛሬ መጥቶ ነው። ከዚህ በኋላ የምተኛው እንቅልፍ ይታየኛል። ቀን እኮ መጥቼ አጥቼሽ እኮ ነው። አዎ በእናትህ ክላስ ጂ ነበር። በቃ ደህና ደሪ። እሺ ሰላም ደህና። ቻው። ምን ሆነሻል ፍቅር? በሀሳብ ሄድሽ? ስላንተ እያሰብኩ እኮ በጣም ገርሞኝ ነው። ምንድን ነው እሱ ለምታስብ? መጀመሪያ አካባቢ ለእኔ የምትሰጠኝ ፍቅርና እንክብካቤ በጣም ልዩ ነበር። ከዛን ግን ግንኙነት ካደረግን በኋላ በቃ ተቀየርክብኝ። ሌላ ሰው ነው የሆንክብኝ። ደስ ሲል ነው የምታገኘኝ፣ ደስ ሲል ነው ስልክ የምታነሳው። ብቻ አሁን ሳስበው እኔ የምትፈልገኝ ለስሜት ብቻ ነው የሚመስለኝ። እንዴ ተይ እንጂ ፍቅር፣ እኔን በዚህ ልክ ነው እንደምታስቢ? አሁንማ ግን የፍቅረኛውን ምትክ አገኘዋት ለሚላት ሴት እንደዚህም አይሆንም። እኔ በጣም ነው ማዝንልህ፣ በጣም ነው የምወድህ። ግን ደግሞ ብዙ ነገሮችን እንዳላስብ እያደረጉኝ ነው። በጣም ይቅርታ። ስለኔ እንደዚህ ታስቢያለሽ ብዬ አንድ ቀን ማስብ ያላውቅም ነበር። እንደዚህ ካሳሰብኩና ካስጨነቅኩሽ በጣም ይቅርታ። ሄሎ ኒቾ፣ እንዴት ነሽ? አሎ ማልበል አማኔ ኒቾ፣ የፊሽ ወንድም። ወይ አማን እንዴ? ወይ በእናትህ አላወኩም ነበር። ያው በስልክ አውርተን ስለማናቅ ስልክህን አላወኩት። እሱማ እንዴ ዛሬ ገና የተደዋወልነው። ታዲያ የት ሆነሽ ነው? አንድ ጉዳይ ፈልጌሽ ነበር። ምን ነው በሰላም ነው? አዎ
በሰላም ነው። ምትችይ ከሆነ አሁን ቤት መምጣት ትችያለሽ? አብሽር፣ እሺ በቃ እመጣለሁ። ታዲያ ሚስጥር አድርጊያት፣ ለፊሽም ቢሆን እንዳትነግሪኝ። ኧረ ጣጣ የለውም። እሺ ይኸውልሽ ንቹ፣ ከ7 ዓመት በፊት በጣም ወዳት ፍቅረኛ ነበረች። ነገ ዛሬ አገባታለሁ እያልኩ በተስፋ የምጠብቃት በጣም ልዩ የሆነች ፍቅረኛ ነበረች። ግን ምን ያደርጋል፣ በዛች በተረገመ ቀን ከቦታችን ተቀጣጥረን ወደ እኔ እየመጣች በመኪና አደጋ ህይወቷ አለፈ። አዎ በጣም ወዳት ነበረች። ክፉንም ደጉንም አብረን ያሳለፍን። ለእኔ በጣም ልዩ ሴት ነበረች። የእሷ ትውስታ መቼም ቢሆን ከውስጥ ወጥቶ አያውቅም። ሳስባት ነበር ምኖረው። አሁን ግን ይቹ ባንቺ ውስጥ እሷን እያየሁ ነው። ነገሮች እንዴት እንደሆኑ ባላውቅም ካወራራችሁ፣ ከጸጉራችሁ አሰራር፣ ከሁሉ ነገራችሁ በጣም ነው የምትመሳሰሉት። በጣም ይገርማል። አንቺን ለመጀመሪያ ጊዜ ያየሁሽ እዚህ ከፊሽ ጋር የመጣችሁ ጊዜ ነበር። የእውነት ሳይሽ በጣም ነበር የደነገጥኩት። እሷን በአካል ዳግም ያየኋት ነበር ይመስለኝ። በጣም ነው ማዝነው። አይዞክ። ነገሩ እንድታውቂ ብዬ ነው የነገርኩሽ። ይህ ስሜት ድጋሜ ሲሰማኝ ከ7 ዓመት በኋላ ገርሞኝ ነው። ኒቾ ምን ያህል እንደተጎዳው ማውቀው እኔ ነኝ። እኔ ብቻ ግን ለወንድሜ ስለው ማስመሰሉን የተያያዝኩት። ምክንያቱም የኔን ሐዘን ደብቄ መኖር ስላለብኝ። አለበለዚያ እንደተጎዳው ቢያውቅ ወንድሜ ከኔ በለጠ ይጎዳብኛል ብዬ በማሰብ ነው። ለሱ ስል ነው በውስጥ ሐዘኔን በቃ አድርጌ እየኖርኩ ያለሁት። በዛ ላይ ስለዚህ ጉዳይ ሲሰማ በጣም ነው የሚናደደው። ከዚህ በኋላ ማሰብ አያስፈልግም፣ ፈጣሪ ያለው ነው የሚሆነው ይለኛል። በቃ ለዛሬ እንደዚህ ፈልገናታል። ለነገ ደግሞ ፈጣሪ ይጨመርበት። እኛ እንግዲህ መፈለጋችንን እስካላቆምን ድረስ አንድ ቀን ማግኘታችን አይቀርም። እኔ ግን ሰዓት በጣም ነበር ያሳዘነችኝ። እኔን ደግሞ ለመለወጥ እንዴት ትጥር እንደነበር አስቢው። ምንም እኮ ሆኜላት አይደለም፣ እንደ እህት ብቻ እኮ ቀርባኝ ነው። ከሁሉም በላይ ግን የሚከነክነኝ
እንዴት ቻው ሳትለኝ ልትሄድ እንደቻለች የሚለው ነገር ነው። ሲጀምር የሆነውን ነገር ያውቃል። የውሸት ምክንያት ነበር ሲነግረኝ ነበር። እንዴት? ቆይ እንዴት እንደዛ ልትይ ቻልሽ አንቺ? ኧረ እኔ እንደዛ ለማለት ፈልጌ አይደለም። አንደኛ ለምን ቻው ሳትል ሄደች? በዛ ላይ በዛ ባላችሁ ቀረቤታ ደግሞ እንደዛ ቢሆንም አማንንም የሆነ ነገር ሳትለው አትሄድም። እኔም እኮ የምለው እሱን ነው። ቢያንስ እንኳን እሱን ቻው ሳትል አትሄድም። ብቻ ነገሩ ግን በጣም ግራ ያጋባል። አዎ ብቻ እኔ እንጃ። ለማንኛውም በቃ ግቢ። አብሽር። እንጂ አሁን ደግሞ የምን የሚሉት አተኛኘት ነው?
እየሮጠች ነው እንዴ ተኛችው? አንቺ ነሽ አንቺ እኮ ነው የምልሽ። እባክሽ ተነሺ። ምንድን ነው? ምን ሆነሽ ነው እንደዚህ የተኛሽው? እንጃ እኔ እዚህ ጋር ቁጭ ብዬ እንዴት እንቅልፍ እንደወሰደኝ አላስታውስም። ደግሞ ምን ሆነሽ ነው? ስታለቅሽ ነበር እንዴ? ኧረ እኔ አላለቀስኩም። እና ታዲያ ምንድን ነው አይንሽ? ዝም ብሎ ነው። እኔ ምንም አልሆንኩም አልኩህ አይደል እንዴ? ዝም ብሎ ነው? እሺ እንሂዳ። ምን እንሂድ ትይኛለሽ? ተነሽና ፊትሽን ታጠቢ፣ ከዛ ቁርስ በልተሽ ትሄዳለሽ። ልንከባከብሽ እንጂ ተነሽ አሁን። ቆይ ግን አንተ ትናንትና አላሳዝንህም? ማሳዘኑስ ይቅርሽ። ቆይ አልናፍቅህም? ለኔ 5 ደቂቃ አተክኖ ሳታወራኝ ይቀርኸው? አይደለም እኮ ፍቅር፣ ስላልተመቸኝ እኮ ነው። ታውቂያለሽ፣ ስራ ላይ አይደለም። አይ አንድ ጊዜ ቢሆን እኮ እሺ፣ ግን ያው ስለተደጋገመ ነው። ተይ እንጂ ፍቅር፣ እኔ አሁን ተመችቶኝ አንቺ ጋር ሳልደውል እቀራለሁ? አስችሎኝ። ምን እንጃ፣ ሰው ከልቡ ካሰበ አይደለም ስራ ላይ የሞት ጣር ላይ ቢሆን እንኳን ለመደወል ይሞክራል። ታዲያ ፍላጎት የለም እያልሽ ነው? እኔ እንደሱ አልወጣኝም፣ ነገር ግን መደወል ትችል ነበር። ለማንኛውም ችግር የለውም። አንተ ብቻ አይደብርክ እንጂ ለኔ ችግር የለውም። ይኸውልሽ ፍቅር፣ ባለማውራታችን እኮ ነው የሚደብረኝ። ግን በቃ ስላልተመቻችኝ እሺ፣ ይቅርታ ይቅርታ። አንቺ ይሄ ላይፍ ግን ፌር እንዳልሆነ ዛሬ ነው የገባኝ። ሩጬ ዝም ብሎ አይደል እንደሚዋከነው። ይሄኔ እኮ ለሀገሬ ሩጬ ቢሆን በዚህ አንድ አይፎን ፋንታ ስንትና ስንት ወርቅ አመጣ ነበር። ረበለው እንዴ! እኔ ከብሬካፕ በኋላ ነው ወደ ስራ የተመለስኩት ብዬ በወኔ ስራዬን ስሰራ ህዝቡ ሰላማዊ ሰልፍ ያለበት ይመስል ውጪ ነው እንደ ያለው። አንቺ እንዳላል ተከተሉኝም እንደው ልፉ ሲላቸው እኮ ነው ላጥ ብዬ ያመለጥኳቸው። አንቺ ምንድነው? አሰይም እንዴ? ምን ሆንኩ? ኡጋንዳኛ ነው እንዴ ማውራ? አሰሚኝም? አረ ሰምቻለሁ። እሺ ከሰማሽኝ እስቲ አሁን ካወራሁት አንድ ቃል እንኳን ንገሪኝ። አቡ ሰምቻለሁ አልኩ አይደል እንዴ? በቃ ኡጋንዳኛ ምናምን ስትል ነበር። አንቺ በጣም አይደል እንዴ የምትሰሚው? ጆሮ ራሱ ተገልብጦ እኮ እንዳንቺ አያዳምጥም። ምን አለ አሁን እንዲመጥች ያለ ረፍት ስለፈልፍ ዝም በል አልሰማህም ብትይ። በቃ ሐሳቤ እዚህ አልነበረም፣ ለዛ ነው። ሐሳብሽማ እዚህ ቢሆን ባንዴ ኡጋንዳ አገኝ ነበር። እሺ ቆይ ግን ምን ሆነሽ ነው? ምንም አልሆንኩም። ዛሬ ግን ቀኑ በጣም ይከብዳል። ደብሮኛል። አሁን እኔ መጥቻለሁ፣ ምንም ደብሮኛል ምናምን የሚባል ነገር የለም። ነቃ በይ። እሺ ቀስ በላ። እሺ ተውኝ ብያለሁ፣ ተውኝ። ሰላም ስጡኝ። ቆይ ምን አደረኩኝ? እኔ ኮፍሽ ነኝ። ቆይ ምንድነው የተፈጠረው? ተውኝ ብያለሁ፣ ተውኝ። ሰላም ይስጡኝ እኮ። እሺ ቢያንስ እኔ ምን እንዳደረኩሽ ንገሪኝ እንጂ ፂ። አንተ ምንም አላደረከኝም። በህይወትክ አምኖ ከከዳህ ይልቅ ተኩሶ የሳተህን ውደድ ይላል። በህይወት የጥሩ ናቸው ብዬ ማምናቸው ሰዎች እንዳለ ከድተውኛል። ስለዚህ ሌላ ጥሩ ሰው አልፈልግም። እኔን ተወኝ እኮ። ታዲያ እኔ ምን አደረኩ? ቢያንስ እኔ ያደረኩሽን ጥፋት ወይ ጥፋቴን ንገሪኝ። እኔን ከምትጠይቀኝ እሷ ሁሉን ነገር ታውቂለህ። እሷን ጠይቃት፣ እኔን ግን ተወኝ። ምንድነው የምታውቂው? ምንድነው እሷን ጠይቃት ያለችኝ? ምንድነው የምታውቂው? ንገሪኝ እንጂ። ኧረ እኔ ምንም የማውቀው ነገር የለም። እንግዲህ ከፈጣሪ ጋር እንድትፈረድልኝ ጸልይ። ባትይኝም ጸልይልሻለሁ እንጂ ላንቺ ብዬ አይደል እንዴ 15 ቀን ሙሉ እንቅልፌን አጥቼ ከእስር ቤት እንደሚወጣ ሰው ቾምቤ የሚመጣበትን ቀን ስጠባበቅ የነበረው። ያው የኔም ልፋት ስላለበት ጸልይልሻለሁ እንጂ።
እንግዲህ ከፈጣሪ ጋር ይሳካል ብዬ አስባለሁ። በደንብ ነው የሚፈርዱልሽ። እኔ ታውቁኛል። ያው እስከዛ ነገሮችን ለማቅለል የደስ የምትጋብዥኝን ቦታ ባይሆን እየመረጥኩ እጠብቅሻለሁ። እንዴ ከተፈረደልኝማ ምን ችግር አለው? እኔ ሸቶኛል። ሲጀመር እንደዚህ አይነት ነገር እኮ ነው ቀድሞ እኮ ነው የሚታወቀኝ። እንዴ እንግዲህ እሱን አብረን የምናየው ይሆናል። እና ወዴት ነህ? እባክሽ የሆነ ጀለሴ ታስሯል። እሱን ሄጄ እስር ቤት ልጠይቀው። ምን አድርጎ ነው? ወቅቱ ምንድን ነው የሚወቅተው? ሰው ነዋ። በስድብ የጀመሩትን ነገር ወደ ጸብ ቀይረውት ከዘነዘና በሚያስቀና መልኩ ወቅቶት ይኸው እስር ቤት ነው ያለው። እሱ ጋር ሊን ነው በዛው። ሄሎ ለዛሬ ተሳሳተ ሽታ ላይ ሸተትከው። ምን ባክል 20 ቀን ድጋሚ ለፍርድ ውሳኔ ተቀጠርኩ። አሁን ወሬውን ተደርሰክ መጣ። እሺ ቤትስ አማን ይኖር ይሆን? ፈልጌው ስልኩን ቢብሎኝ ነው። በቃሽ ስለደረስኩኝ ገብቻለሁ። ቻው። ፍቅር ወይ እናቴ፣ በእኔና በአንተ ግንኙነት ግን ደስተኛ ነህ? ደስተኛ ነኝ። ደስተኛ አልመስልም እንዴ? ኧረ የማ ስሜትህን ለማወቅ ብዬ። በጣም ደስተኛ ነኝ። አይ ምልክ ከፊሽ ጋር ያልከውን ፕሮግራም መቼ እናደርገው? እኔ እዚህ ቤት በመጣሁ ቁጥር በጣም እየተሳቀቁ ቢያየን እኮ ችግር የለውም፣ ግን ደግሞ እኔ እና እሱ ምንም ስለማንደባበቅ ይደብረዋል ብዬ ነው። ችግር የለውም፣ ሰሞኑን እነግረዋለሁ። እና መቼ ነው? እንጃማ፣ ሰሞኑን አንድ ውጥረት ላይ ነኝ። እሱን ላስተካክልና አወራዋለሁ። እሺ፣ ግን በዚህ ሳምንት ቢሆን ደስ ይለኛል። አመቻች። እሺ ፍቅር። ምን አይኔ መሆን አለበት? ቆይ ስለተረዳው አዝኜ ላብሬ ስለሆንኩኝ ነው ይሄ ለኔ የሚገባኝ ነው ወይስ መጀመሪያውኑ ለስሜትክ ነበር የምትፈልገኝ? በጣም አምኜክ ነበር እኮ። ለአንተ በጣም ትልቅ እምነት ነበረኝ። ግን ማመኔ ትልቅ ስህተት ነበር። ለካ እውነት ነበር ማለት ነው። አንተ ሴቶች የምትፈልገው ለስሜት ስትል ነው። እኔ መጀመሪያውን አውቄ ነበር፣ ግን ለአንተ ፍቅር ስላለኝ ነበር አርፌ የተቀመጥኩት። በጣም ማትረባ ነሽ ውሻ። ይኸውልሽ አማኒን ለማመጠኛል ብለሽ እንዳታስቢ። እኔ በህይወቴ ማንንም ሴት ተለማምጬ አላውቅም። ይኸውልሽ ሴት ብትሄድ ሴት ትተካለች።
ቆይ ግን አንተ ከነጨራሹ ማሰብ አቆምክ ማለት ነው? ቆይ ግን እንዴት አይነት ጨካኝ ሰው ነው የሆንከው? ይኸውልህ ሁሉም ነገር ነው እሺ የሰማሁት። እንዴት ነው የምትናገረኝ? እኔ እኮ ታላቅ ወንድም ነኝ። ማን ላይ ነው እንደዚህ እየጮክ የምታወራው? እጮሃለሁ። እንደዚህ አይነት ጨካኝ ወንድም እንዳለኝ ስላወቅኩኝ እጮሃለሁ። እሺ ፂላይና ኒቾ ላይ ያደረግከውን ነገር እንዳለ ነው የሰማሁት። ምን አይነት ጭካኔ ነው? የሁለት ሰው ህይወት እኮ ነው ያበላሸው። አንተ ግን ይኸው ምንም ሳይመስልህ ቁጭ ብላል። ምን አይነት ጨካኝ ሰው ነህ? በቃ ካሁን በኋላ ምንም ነገር እንድትናገር አልፈቅድልህም። ምንም ነገር። ይህ የኔ ህይወት ነው፣ የኔ የግል ህይወት። ምንም እዚህ ውስጥ አይመለከትም። ምንም ነገር። አንተማ ከማየ ማህፀን አልወጣም። እሺ ወንድም አይደለም ወንድሜ እንደፈለግ ማሰብ ትችላለህ፣ እንደፈለግ። ከዚህ በኋላ ግን እንዲህ አይነት ንግግር እንድትናገረኝ አልፈልግም። መቼም ቢሆን እንዳትደግሞ፣ መቼም። እኔ ምን ማለት እንዳለብኝ ነው ግራ ይገባኝ። ምንም ማለት አይጠበቅብም። ሁሉ ነገር አንዴ ሆኗል። አንዴ ሆኗል ተብሎ እኮ የሚታለፍ ነገር እኮ አይደለም። ላንቺም ለጺም ህይወት እንደዚህ መሆን ተጠያቂው እኮ ወንድሜ ነው። ታዲያ እሱ እንደሆነ ተጠያቂው ያወኩ እንዴት ኖርማል ነው ብዬ ላልፈው የምችለው? አንተ ምን አጠፋ? ያጠፋው እኮ ወንድሜ ነው። ደግሞ ወንድሜ ነው ብዬ ዝም አልልም። አስቢው እስቲ የዛኔ አንቺ እሱ ስለማቆም የወሰንሽ ጊዜ ቀስ በቀስ እኮ እየተውሽ ነበር። ይህ ነገር ከተፈጠረ በኋላ ግን ጭራሽ ከመጀመሪያውም ብሰሽ ቁጭ አልሽ። እመተዋለሁ ብዬ የነበርኩ ልጅ አንቺን ሳይ ማቆም አቃተኝ። ጺን እንኳን ያት እስቲ በጣም ለትልቅ ደረጃ ለትልቅ ቦታ የምንጠብቃት ልጅ እንዴት እንደዚህ ስትሆን ሰው እንዴት ቆይ በዚህ ልክ ጨካኝ ይሆናል? የፍቅር ከህመም አልፎ በጣም ከባድ ስቃይ። ሰው እንዴት ቆይ ሰውን ስቃይ ውስጥ ከቶ እንዴት ይደሰታል?
ምን እያደረግሽ ነው? እኔ እኮ ሁሉንም ነገር አውቄ ግን የሁሉ ነገር ይፈጠራል ብዬ አንድም ቀን አስቤ አላቅም። ምን ያህል እንዳዘንኩኝ ግን አልገባሽም። ምክንያቱም ይሄ ነገር እኮ አንቺ አይገባሽም። በጣም ጥሩና መልካም ሰው ነሽ። ግን እንዴት ይሄ ነገር ሊፈጠር ይችላል ብዬ አለመጠርጠሬ በጣም ነው ያናደደኝ። ቢያንስ የተወሰነ እንኳን ባቅ ይሄ ነገር እንዳይፈጠር የሆነ ነገር አደረግ ነበር። ግን ምንም ማድረግ በማልችልበት ሰዓት ላይ አወቅኩኝ። ብትሸሽኝም ባትጠጊኝም እኔ ግን የቻልኩትን አደርጋለሁ። በጣም ይቅርታ ደግሞ ልብስና ምግብ ይዤ አማን አንተ አማን ምን ሆነ ነው?
ፊሽ አንተ ለኔ ከወንድም በላይ ነበርክ። አንድ ያለኝ ወንድሜ አንተ ብቻ ነህ። ግን አሁን ስላልቻልኩ ጥዬ ሄጃለሁ። በቃ ቀን ከሌሊት ጭንቀት፣ እንቅልፍ ራሱ በስርዓት ተኝቼ አላውቅም። ይህ ሁሉ አሁን ሲሰማኝ ለካ የሰራሁት ግፍ ነው። ለጊዜ ስሜት ብዬ ብዙ ሴቶች ህይወት አበላሽቻለሁ። አሁን ላይ እነሱ ግፍ ነው መሰለኝ እንዲህ የውስጤን ሰላም ያሳጣኝ። በዚህ ሁኔታ መቀጠል አልችልም። ከአቅሜ በላይ ሆኗል። በቃ አልቻልኩም። እዛም ሰላም ወደማገኝበት ቦታ ሄጃለሁ። ወንድሜ ሳላቅ ብዙ አስቀይሜያለሁ። ይቅርታ አድርግልኝ። ይቅርታ እናፍቃለሁ። ራስን ጠብቅ። በመጨረሻም ወንድሜን እንዲህ ባለ መንገድ አጣሁት። እኔ በዚህ መንገድ አጣዋለሁ ብዬ አስቤም አላቅም ነበር። ግን ማንም ሰው የዘራውን ነው የሚያጭደው። ለጭንቀቱ መንስኤ ቀድሞ የዘራው ነው ህሊናው ሲረብሸው የነበረው። ብቻ እኔም አሁን ላይ ሁሉንም ነገር በመተው አዲስ ህይወት ለመጀመር ወስኛለሁ። ኒቾም ሁሉንም ነገር በስንት ተገልጥታ አሁን ላይ ወደ ውጭ ልትሄድ ትንሽ ጊዜ ነው የቀራት። ሲሆንም አሁን በተደረገላት ክትትል ከቀን ወደ ቀን ለውጥ አምጥታለች። አሁን ላይ ፈጣሪ ይመስገን ደህና ነች። የቤቱን ጉዳይ እሷ አብዳ በነበረችበት ሰዓት ላይ ተፈርዶላት ኬዙን አሸንፋለች። ብቻ በዚህ ሰዓት ደስተኛ ሆኛለሁ።